አረንጓዴ ሐሳቦች ኑ ወደ ተፈጥሮ እንጓዝ። ጉብታው ላይ ከባለ ሀገሩ ጋር በማራኪ ተፈጥሮ ውስጥ አረንጓዴ ጨዋታን እንጫወት። አረንጓዴ ሐሳቦች ስነ ፍጥረትን፣ የዱር ሕይወትን፣ የተፈጥሮን ምስጢር እንመረምራለን። ተፈጥሯዊ አኗኗርን እናጤናለን። ሰው ስፍራና ትርጉም ያላቸው አረንጓዴ ሐሳቦችን እናውቃለን። አረንጓዴ ሐሳቦች ከሰለሞን ወርቁ ጋር አረንጓዴ ሐሳቦች። የማያምር ልጅ ለእናቱ ቆንጆ ነው ይባላል። በመልካቸውና ቆሻሻ አካባቢ በመገኘታቸው ብንጠላቸውም ቅሉ ጥንባንሳዎች ለሰው ልጅ ህልውና እጅግ ጠቃሚ ፍጡር መሆናቸውን ግን መካድ አይቻልም። እንዲያ ከሆነ ታዲያ ቁንጅናቸውን ማመን ይኖርብናል የሚል ሙግት ባነሳ የሚከፋቸው አይመስለኝም። ጥንባንሳ ስሙን ከግብሩ ያገኘ ቢሆንም ቅሉ የጣለውን ትቶ ያነሳን የሚኮንን ባህላችን በዚህ ወፍ ላይ ጥላቻ እንድናዳብር በር የከፈተልን ይመስለኛል። ምን ነው በወቀሳ ጀመርክ አትበሉ። እንዲያ ያልኩት ምክንያት ስላለኝ ነውና። የኖረ ስሙን ለአብነት ከላይ ከጠቀስን መዘለቂያችንን ጆፌ አሞራ በሚለው እናደርጋለን። ጥሩ ነገር እንወዳለን። መጥፎን የምንጠየፈውን ያህል ግን በአግባቡ አናስወግድም። ለዚህ አብነት እንዲሆነን ዙሪያችንን ማስተዋል በቂ ይመስለኛል። ወንዞቻችን ከምንጫቸው የቆሸሹ እስኪመስል ድረስ በክለናቸዋል። የአካባቢያችን ሽታ እኛን ይላል። እንዲያ ሁሉ ሆኖ ታዲያ እኛ የጣሉን ቆሻሻ የሚያነሳልንን መጠየፋችን አይገርምም? ለዚህ ተቃርኖ ሐረር ትልቅ መማሪያ የምትሆነን ይመስለኛል። የሐረር ሰው ጅብ ያከብራል፣ ጆፌ አሞራና ጭልፊትንም ዋጋ ያሳጣም። ከጥንት አባቶቹ የተማረውን ለሚገባው ዋጋ ለመንፈቅን ዛሬም ድረስ እየኖረው ይገኛል። ለማንኛውም የዛሬ ጉዳይ የሆነውን የጆፌ አሞራ ግብር እና ሕይወት በጥቂቱ ለመቃኘት ሞክራለሁ። ጆፌ አሞራዎች በሁለት ትላልቅ ቤተሰብ የኦልድ እና ኒው ወርልድ ቮልቸርስ ተብለው ይከፈላሉ። የኦልድ ወርልድ ቮልቸር ወይም አሞሮች በአፍሪካ፣ እስያና አውሮፓ ክፍለ አህጉሮች የሚገኙ ሲሆን 15 የተለያዩ ዝርያዎች አላቸው። በሀገራችን 8 የሚደርሱ የጆፌ አሞራ ዝርያዎች የሚኖሩ ሲሆን አንዳንዶቹ ኗሪ፣ ሌሎቹ ደግሞ ተሰዳጅና ወቅትን ጠብቀው የሚመጡ ናቸው። ብዙዎቹን እዚሁ አዲስ አበባ በተለያዩ ስፍራዎች እናገኛቸዋለን። ቆሻሻ ማስወገጃ ስፍራዎች ወይም ደግሞ ቄራ አካባቢ በብዛት ይገኛሉ። አሁን አዲስ አበባ በአንጻሩም ቢሆን ጽዱ እየሆነች መጥታለች። ያም ሆኖ ግን የጅቦችንና የጆፌ አሞራን ውለታ ከጥንት እስከ ዛሬ ድረስ ቀላል የሚባል አይደለም። ለምን አዲስ አበባን ጠቀስክ ብትሉኝ የቀረበንን ጉዳይ ስናወራ ግልጽ እንዲሆንልን በማሰብ እንጂ ያለ ጆፌ አሞራ የምድርን ጤናማ ህልውና ማሰብ ከባድ ጉዳይ መሆኑን አጥቼው አይደለም። የአዲስ አበባና የጆፌ አሞራን ቁርኝት በተመለከተ የስነ አዕዋፍ ምርምርና የተፈጥሮ ጥበቃ ትምህርት ባለሙያው አቶ ይልማ ደለለኝ የሚሉን አለ። ጆፌ አሞራዎችን አስተዋጽኦ በምናይበት ወቅት በተለይም እንደ አዲስ አበባ ያሉ ትልቅ ከተሞች ላይ ያለውን ስናይ በገንዘብ የሚመጠን አይደለም። ከህዝብ ጤና ጋር የተያያዘ ትልቅ ሚና ይጫወታሉ። አሁን አዲስ አበባን እንደምናየው አካባቢ ጽዳትን በምናይበት ወቅት ብዙ ነገሮች እየተደረጉ ሊሆን ይችላሉ። ግን አንዱ ትልቁ ጉዳይ ምንድነው? እነዚህን ተላላፊ የሆኑ በእንትኖችን አሁንም ቢሆን በቀላሉ ይሄ ኢኮሎጂካል ወይንም ስነ ምህዳራዊ የሆነውን ጥቅም ሰው ሰራሽ በሆነ ነገር ታክተናል ለማለት አንችልም። አሁን እነዚህ ጆፌ አሞራዎች ቀነሱ ወይ ጠፉ ማለት ያንን ቫይታል የሆነ በሰው ልጆች የሚበረከትን በነፃ የምናገኘውን የተፈጥሮ ጥቅም ከዛ ውስጥ ቆርጠን አወጣን ማለት ነው። ስለዚህ ትልልቅ ከተሞችን በሚመለከት ትልቁ ጉዳይ ምንድን ነው? የህዝብ ጤናን በሚመለከት በቀላሉ በነፃ የምናገኘውን ጥቅም አሁን ከፍለን ነው የምናገኘው። ጆፌ አሞራዎች ስለሌሉ የሰማይ ግርማ የሆነው ጆፌ አሞራ በተለይም ለአፍሪካ ወደር የማይገኝለት ባለውለታ ነው። የሥርዓተ ምህዳርና የማኅበረሰብ ጤና ጠባቂ፣ የአፍሪካ ኢኮኖሚ ካስማ ነው። ጆፌ አሞሮች ለአኗኗር ስልታቸው የተመቸ ተፈጥሯዊ የሰውነት ቅርጽ አላቸው። አብዛኞቹ ከአንገታቸው መብቀያ ጀምሮ ራሳቸውን በሙሉ መላጣና ስስ በሆኑ ፀጉሮች የተሸፈኑ ናቸው።
ይህም በድን በሚመገቡበት ጊዜ በሽታ አምጪ ተህዋሲያን በሰውነታቸው ላይ በመቅረት ጉዳት እንዳያደርሱባቸው ይረዳቸዋል። በእግሮቻቸው ላይ በመሽናትና በመጸዳዳት ተህዋሲያን ወደ ሰውነታቸው በመውጣት ጉዳት እንዳያደርሱባቸውም ይከላከላሉ። በአየር ላይ ለረዥም ሰዓታት ለመንሳፈፍ የሚረዷቸው ጠንካራ ክንፎች አሏቸው። በሰማይ ላይ የአየርን አቅጣጫ በመከተል ክንፎቻቸውን ሳያንቀሳቀሱ መንሳፈፍን ይመርጣሉ። ይህም ደግሞ ምግባቸውን በቀላሉ ለመመልከት ያስችላቸዋል። የሩፒል ጆፌ አሞሮች በምድራችን የከፍታ በረራ ገደብን በ11300 ሜትር ከፍታ በመንሳፈፍ በቀዳሚነት ይመራሉ። ከፍተኛ የማየት ችሎታ የታደሉ ሲሆን የሞቱ እንስሳት በድንን ከ6.5 ሜትር ገደማ ርቀት ላይ እየበረሩ ከሰው ልጅ የእይታ ችሎታ 8 እጅ በተሻለ ጥርት ባለ መልክ መለየት ይችላሉ። የላቀ የማሽተት ችሎታም አላቸው። አብዛኛውን ጊዜ የሌሎች እንስሳትን እንቅስቃሴ በመከተል የሞቱ እንስሳትን ያሉበትን ስፍራ ይከታተላሉ። እንደ ኢጂፕሽያን ቮልቸር ያሉ ጆፌ አሞሮች ደግሞ የትላልቅ ወፎች እንደ ሰጎን አይነት እንቁላሎችን ለመስበር እና ለመመገብ ድንጋይን እንደ መሳሪያ ይጠቀማሉ። አንስተውን በመቀጥቀጥ እስኪሰበር ድረስ ይጠቀሙበታል። የሚመገቡትን ለመፍጨትና በጤናቸው ላይ ጉዳት እንዳያደርስ ሃይድሮጅን አየን ፒኤች 1.0 የሚደርስ አሲድ በሆዳቸው ውስጥ ይመነጫል። ይህ ከፍተኛ ጥንካሬ ያለው ሲሆን ማንኛውንም አይነት ተዋሲያንና ቫይረስን ጭምር የመግደል አቅም አለ። ያ ሳይሆን እንኳን ቢቀርና ከበሉት ነገር የተመረዙ ከመሰላቸው የበሉትን መልሰው በማስወጣት ራሳቸውን ከጉዳት ለመከላከል ይችላሉ። እነዚህ አሞሮች በምድራችን ከአውስትራሊያና አንታርክቲካ ውጪ በሁሉም ክፍለ ዓለም ይገኛሉ። ለየትኛውም አይነት የአየር ንብረት ከፍተኛ ሙቀትንና ቅዝቃዜን ተቋቁመው መኖር ይችላሉ። ከ15 ዓመት እስከ 25 ዓመት አማካኝ ዕድሜ መኖር ይችላሉ። እስካሁን ድረስ በተደረገ ጥናት እነዚህ አሞሮች በሰው ላይ ምንም አይነት የጉዳት የማድረስ ሙከራ አድርገው ተመዝግቦ አያውቅም። ተፈጥሯዊ የአኗኗር ስልታቸው የሞቱ የእንስሳት አካላትን በመለቃቀም በመሆኑ የማደን ሙከራ አያደርጉም። ስለሆነም ሰው ላይ ጉዳት ለማድረስ ከመሞከር ይልቅ ሲቀርቧቸው እንኳን መሸሽን ይመርጣሉ። ለዚህም ነው ፍጹም ያልተረዳናቸው ከሚባሉት የዱር እንስሳት ውስጥ ቀዳሚዎቹ ተደርገው የሚጠቀሱት። ያልተረዳናቸው የሚል መገለጫ ሲቀርብ የዱር እንስሳትን ለምን መረዳት አስፈለገ የሚል አይጠፋም። ሁሌም ቢሆን ነገሮችን መረዳት የሚጠቅመው የሰው ልጅ ሕልውና ለማዝለቅ መሆኑን ማስተዋል ተገቢ ይመስለኛል። ጆፌ አሞሮች የሞቱ እንስሳት በድን አካላትን በመመገብ የዱር እንስሳት፣ የቤት እንስሳትና ለሰው ልጅ ጤና መጠበቅ የማይተካ ሚና ይጫወታሉ። በዚህም እንደ አንትራክስ፣ የውሻ በሽታ እና የእንስሳትና ሰዎችን ልክፍት በሽታዎች ስርጭት ይከላከላሉ። ለሥርዓተ ምህዳር ሚዛን መጠበቅ የላቀ አስተዋጽኦ አላቸው። የበሽታ ተሸካሚ ለቃቃሚ እንስሳት ማለትም እንደ አይጥና ባለቤት የሌላቸው ውሾችን እንቅስቃሴ ይገድባሉ። በዚህም የውሻ በሽታን ጨምሮ ከሰው ወደ እንስሳት የሚተላለፉ በሽታዎችን በመግታት ለጤና ሽፋን የሚወጣን በቢሊዮን የሚቆጠር ገንዘብ በየዓመቱ ያድናሉ ማለት ነው። ኢኮኖሚያዊና ባህላዊ እሴት ፋይዳቸውም የጎላ ነው። ጤናማ የሆነ ስርዓተ ምህዳር መኖር ለአፍሪካ የቱሪዝም ዘርፍ የላቀ አስተዋጽኦ እንዳለው ይታመናል። ጆፌ አሞራዎች ደግሞ የአፍሪካ የዱር እንስሳት ወካይ በመሆናቸው የእነሱ ሕልውና መዛባትና ቁጥር መቀነስ ለአካባቢው ሕልውና መጎዳት አስረጅ ነው። እንደ አፍሪካ ባሉ በርካታ ማህበረሰቦች በአርብቶ አደርነት በሚተዳደሩባቸው ሀገራት የጆፌ አሞራዎች ባህላዊ ፋይዳ የላቀ ነው። በገጠር አካባቢ ከብቶች ወደ ቤታቸው ሳይመለሱ ሲቀሩ ለመፈለግ የሚረዱ ጠቋሚ በመሆንም ያገለግላሉ። ከዚያም ባሻገር ለዱር እንስሳት ጥበቃ ሰራተኞችም የዱር እንስሳት አድን ስፍራን በመጠቆም ለስራቸው አጋዥ መሆንንም ቀጥለዋል። የአየር ንብረትና ብዝሃ ሕይወት መጠበቅ የላቀ ሚናም አላቸው። የወዳደቁ በድን አካላትን በአጭር ጊዜ በመለቃቀምና በማጥፋት የሚቴን ጋዝ ልቀትን ለመቀነስ ፋይዳቸው የላቀ ነው። የጆፌ አሞራዎች ቁጥር በከፍተኛ ሁኔታ መቀነስ ቀዳሚ ምክንያት እንደሆነ የሚታወቀው የመርዛማ ንጥረ ነገሮች ስርጭት ነው። በተለይም በኤዥያ በ1900 እና እስከ 2000 ባለው ጊዜ የዲያክሎፊን ስርጭት ከ95% በላይ የሆኑትን የጆፌ አሞራ ዝርያዎች እንዲጠፉ ምክንያት እንደነበር ይታመናል። በአፍሪካም ያለው ችግር ተመሳሳይ ቢሆንም ቅሉ መርዛማ ንጥረ ነገሮችና ተመሳሳይ የሕልውና ስጋቶችን ለመታደግ የተደረገው ጥረት ግን እስከ ዛሬም ድረስ ውስን ነው። ለዚህ እንስሳ ሕልውና ስጋቶች ከሆኑት ውስጥ የሰዎች አደን፣ በአካባቢው መራቆት የተነሳ የሚፈጠር የመኖሪያ ስፍራ መመናመንና
ባህላዊ የግንዛቤ ክፍተት መኖር ዋነኞቹ ናቸው። የዚህም ወፍ ህልውና ለመታደግ ምን ማድረግ ይኖርብናል ለሚለው የዘርፉ ባለሙያዎችን ምክር ማዳመጥ ተገቢ በመሆኑ አቶ ይልማ የሚሉን ይኖራል። ለጥበቃቸው ምክንያት የሚሆነው ወይንም መሰረት የሚሆነው ጥቅማቸው ምንድን ነው የሚለውን ነው እና ያንን መረዳት ስንችል የበለጠ ህብረተሰብ ውስጥ ከላይ ጀምሮ እስከታች ጥበቃቸውን ልናጠናክር እንችላለን። ኢትዮጵያ የከብት ሀብት በጣም ብዙ አላት። የቤት እንስሳትና እነዚህ ጆፌ አሞራዎች የተሳሰረ ህይወት እንዳላቸው በዛ ውስጥ ደግሞ የሰው ልጅ ተጠቃሚ እንደሆነ ማስረዳት መቻል አለ። አሁን አፋር ውስጥ እያደረግን የነበረው ምንድን ነው? በተለይም ከመብራት ኃይል ጋር እየሰራን እንገኛለን። በተለይ ነጭ ጆፌ አሞራ ወይ ኢጂፕሽያን ቮልቸር የሚባለውን የሚያርፉበትን ቦታ ምንድነው ኢንሱሌት እናደርጋለን ወይም አንደኛውን ቢያንስ ፖዚቲቭን እታች ያለበትን ከቨር ይደረጋል። ቢያርፉበትም እንዳይሞቱ ልናደርግ የምንችልበት ኮንሽስ ሆነን ነው መስራት ያለብን። በመጀመሪያ ግን ከዛ ሁሉ በፊት የሚቀድመው አዌርነሱ ነው። አዌርነሱ በህብረተሰባችን ውስጥ ከላይ እስከታች አለ ወይ? እንግዲህ ይህም የምለው ምንድነው ከፖሊሲ ሜከርስ ጀምሮ የተፈጥሮ ሀብት ጥበቃን በሚሰሩ ሰዎች ላይ በየመስኩ በተለይም ግብርናም ሆነ በከብት እርባታ ላይ የሚሰሩት ሰዎች ይህንን እውቀት ሊረዱ ይገባል። እነዚህ አዋፍ የሚሰጡት ጥቅም ከህብረተሰቡ ጋር የተያያዘ ከህይወታችን ዕለት ህይወታችን ጋር የተያያዘ መሆኑ ከታወቀ እነዚህን ነገሮች ካደረግን ውጤትና ለነዚህ እንስሶች ወይም አዋፍ ጥበቃቸውን ማጠናከር እንችላለን ብዬ አምናለሁ። አቶ ይልማን እናመሰግናለን። ከላይ ለጠቃቀስናቸው ሐሳቦች የበርድ ላይፍ ኢንተርናሽናልንና የዓለም አቀፍ የስደተኛ ዱር እንስሳት ጥበቃ ህብረትን መረጃ በዋቢነት ተጠቅመናል። ከእኔ ጋር አብረን እንጓዛለን። በእሳት ዳር ቁጭ ብለን በእርጋታና ደስ በሚል መንፈስ የተሞላ አረንጓዴ ሐሳቦችን እያነሳሳን እንጨዋወታለን። ከሰለሞን ወርቁ ጋር ቆያችሁ። መልካም ጊዜ። Amora,